ሃይ ቤተሰቦች እንዴት ናችሁ? ሰላም ነው? ይሄ ሁሉ አማን ነው አለን። ዛሬ የሆነ ሁለት ልዩነት 50 ብር በካሽ እና በኦንላይን ወይ ደግሞ በሞባይል ባንኪንግ ትራንስፈር በሲስተሞች እና በካሽ 50 ብር ልዩነቱ ማን የገባው አለ እስካሁን? እስኪ ለምሳሌ አሁን 50 ብር በካሽ ብትይዙ ከሱቅ የሆነ ነገር ብትገዙ ያ ባለ ሱቁ ደግሞ ያችን 50 ብር ይዝና ከማከፋፈያ ሄዶ እቃ ይገዛል። ያ ማከፋፈያው እንደዛ ከትልልቁ ማከፋፈያ ያችን 50 ብር ይዞ እስከ መጨረሻው ይጓዛል እንትን ይላል ማለት ነው። እና ያ ብር መጨረሻ ሰው ጋር ሲደርስ ብሩ ሙሉ ለሙሉ 50 ብር ሆኖ ነው ሰው ጋር የሚደርሰው መጨረሻ ላይ። በኦንላይን ትራንስፈሪንግ ሲስተም ደግሞ በሲስተሙ ደግሞ ሲሆን እኔ 50 ብር ይዤ ሱቅ የሆነ ነገር ሲገዛ ራሱን ይቀንሳል ከ50 ብሩ ላይ። እንደገና ባለ ሱቁ ደግሞ ወስዶ ማከፋፈያ የሆነ ነገር ሲገዛ ያም የተወሰነ ይቀንሳል። ያኛውም እንደዛው እያለ መጨረሻ ሰው ጋር ሲደርስ ሙሉ ለሙሉ 50 ብሩ ይጠፋል ማለት ነው። ያባችሁ ልዩነቱ እና ይሄ ኦንላይን ሲስተም ሌብነትን ለማስቀረት ነው ወይስ ለኛ ለመጥቀም ነው ወይስ ደግሞ ባንኮች ራሳቸው ለራሳቸው አስበው ነው? እስቲ የእናንተን ሀሳብ ንገሩኝ።